ሰላም እንዴት ነሽ? እንዴት አመሸሽ? ደህና ሰላም ነው። ሰላም ነው። ሰላም ሰላም። እንኳን ደህና መጣሽ። አመሰግናለሁ። እየተጫወትክ ነው? አዎ፣ ግን የወዳጅነት እናድርገው። አንቺ እኮ ባለፈው ደስት ጭንቅላቴ ላስደረገሽኝ እኮ በቃ መሳቂያ ነው የሚሉት። ተፖሰትክ እንዴ? ማን ያልፖሰተኛል? አሁን ምን ላድርግ ታዲያ? አሁን ግን ፋሚሊ የለኝም። እንግዲህ የሚቀጠቅጠኝ ይመስለኛል ሳየው። ፋሚሊ የለኝም ግን እንደዚሁ በቃ እዚሁ ቁጭ ብለን የምንቀጣጠው ቅጣቶች፣ ቀላላል ቅጣት እንቀጣጣለን። ይኸው ፋሚሊ የለኝም ብላ ጋይስ ትሪፕል ነን። አረ እኔ ዝም ብዬ ወላሂ እኔ ፋሚሊ የለኝም ብላ አዘናግታ ሄደችብን እኮ ጎበዝ። አረ አይደለም ታባርጉ። እሺ ብላክ ላዮንስ እሺ፣ ታዛኝ ነው ወይ? ትቀጣለህ ዛሬ በቃ ድንቄ የስት ያለሽ አይደል? እሺ ፈርስት ደብል ነው። እሺ ጋይስ እኛ ጋር እዛ ሄዱብን ይኸውላችሁ። ማይ ዲር ብራዘር ቴንክ ዩ ሶ ማች። ደብል ነን። እሺ እኛ ጋር በሁለት ነው የሚባዛው። እሺ አፈንዲ ከነ ወላሂ ማለከ ጀምብ አንተ ጊፍት አይቻልም እዚህ ቤት ስትል ጌም ጀመረ። አረፍከው። አዎ አይጋግም ተበላሽብሽ። ቱ ምንድነው ጥሩ ታንኩልሽ እንዴት ነው? ደህና ነኝ። እንዴት ነሽ? ስራ ጥሩ ነው? ቲማችን እኮ ተከልሽ። በቃ ወይኔ ከባድ ሆነ እኮ ገና ስንጀምር እኮ ፋታ ራሱ አልሰጡንም። በላይ ገና ከመግባታችን እኔ ጋር ማንም የለም ነበር። አምስት ሰው እኛ ጋር አምስት ሰው አንዳንድ አበባሽ ሙሉት። እሺ ደብል ነን። አሁን በሁለት ነው የሚባዛው። ኤኒ ፖይንት እሺ እንደምን አመሻችሁ። ፕሮስፐር እንዴት ነህ? ዋንድ ቀን ስንፈቀር ዋንድ ቀን ተፈቃቸው ማንን ነው ማለት ለምን ተነሳ አትጠቀም ቢሆን ሳያን ዘመድ ያለ ተስፋ አልቆረጥክም። እጅ አንሰጥም። የመጨረሻው ፊሽካ እስኪነፋ ድረስ እጅ መስጠት የለም አይደለ እንዴ ጎበዝ? ኦኬ ምን ልጣው ብዬ እያሰብኩ ነው ያለሁት። በጭንቅላቱ ይቁም ይባላል 14 Thank you.
አንደኛ አበርኩኝ እያትጫዋለ ቤት ውስጥ እየሮጥኩ እዚሁ ቁጭ ብለን የምንቀጣጣውን ቅጣት ነው የምንቀጣጣው አላልኩሽም? እዚሁ ቁጭ ብለን የምንቀጣጣውን ቅጣት እንቀጣጣ ብዬሽ ነበር ስገባ ብለን። አልሰማሁትም ግን ብያለሁ። ጋይስ የአንቺ ቤት ያሉት ራሱ ሰምተውኛል፣ እርግጠኛ ነው። በዛ ብሎ ነገር የለም። አንደኛ አበርኩኝ እያልክ ታዜማለህ። እሺ። ሁለተኛ ደግሞ በጭንቅላት ትተከላለህ። አሁን እዚህ ቤት በጭንቅላት ልተከል ብል ራሱ ቦታ የለም። ራሱ የሆነ ጣራውን ነው እግሬ በጣራው በኩል ነው የሚወጣው። እሺ እሺ። ሶስተኛ ደግሞ ቁራሌው ትሆናለህ። እቃ ሰብስበህ ቁራሌ ያለ ምናምን ትላለህ። እቃ ጠርሙዝ ያለ እሺ። ሶስተኛ አለቀ እኮ። ለምን? ሁለተኛው እኮ በጭንቅላት ትተከላለህ። ቀይሬው አልኩሽ። እሺ። እሳል ትፈልጋለህ? ማን የፈለገኝ? እሺ። ግን ብያት ነበረ ሰምተዋል። እና እዚሁ እኔም አንቺ ገና ጨዋታው ሳይጀመር እኔም አንቺም እዚሁ ቁጭ ብለን የምንቀጣጣውን ቅጣት ነው የምንቀጣጣው ብያት ነበር። ግን አትናደድ። እዚህ ላይ እንደዚህ ብርጭቆ ታስቀምጥና ውሃ በኮዳ ማለት ነው እንደዚህ ትጨምራለህ። በኮዳ? አዎ፣ የለም ውሃ ይዘህ ትመጣለህ። በፈለግከው ነገር ውሃ ታመጣለህ። ከዚያ ደግሞ እዚህ ላይ ብርጭቆ ታስቀምጥና ውሃ ብርጭቆ ትጨምራለህ ማለት ነው። ሶስት ሆነ ማለት ነው። አዎ፣ ይሄ ቀላል ነው በነገራችን ላይ። ወይ ቀላል፣ አንቺ ቀላል ቅጣት አትቀጭም። እሺ ጋይስ፣ ይሄንን ልሞክረው አይደል? የብርጭቆ ነገር ትንሽ። አዎ፣ ብርጭቆውን ደግሞ በእጅ መያዝ አይቻልም። እሺ፣ እጅህን ደግሞ ወደ ላይ ከፍ ታደርገዋለህ። ወደ ሰማይ እንዴት ነው በእጅ መያዝ የማይቻለው? ጸጉሬ እኮ ወይስ አሁን ይህ ብርጭቆ ጭንቅላቴ ላይ ቁጭ ይላል እንደዚህ አይልም። ጸጉሬ ራሱ እንዴት እንደገነገርኩ ብርጭቆ ቢሰበርስ ግን? እንዲህ ብርጭቆ ቢሰበር ምን ችግር አለው? ሌላ ብርጭቆ ትገዛለህ።